ቤላም በዚህ አስጨናቂ ሰዓት ከመደርደሪያው ላይ ወረደችና በአየር ማስወጫው በኩል ወደ ላይ ለማምለጥ መሞከር ጀመረች። ልክ የኪችኑ በር ሲሰበር ቤላ በኃይል ዘላ አየር ማስወጫው ውስጥ ተጣበቀች። ነብሩንም እታች ሲንጎራደድ ታየው ጀመር። ቤላ መተንፈስ እንኳን ፈርታ ነበር። ልቧ በኃይል እየመታ ነበር። እያንዳንዱ ሰውነቷ ጸጉሯ ሳይቀር ይንቀጠቀጣል። እንደዛው እንዳለች 2 ሰዓት አለፈ። ነብሩም እስካሁን አልሄደም። ሰውነቷ መታዘዝ አቆመ። ላቧ ላይ ጉድ እየፈሰሰ ነበር። እናም ተስፋ ልትቆርጥ ስትል ስልኳ ጮኸ። ፖሊሶች ነበሩ የሚደውሉላት። ነገር ግን ከመረጋጋት ይልቅ ቤላ የባሰ መጨነቅ ጀመረች። የደውሉ ድምጽ ነብሩን ጠራው። ነብሩም ስልኩን ሰባበረው። የነብሩን ጥንካሬ ስታይ ቤላ አቅም አጣች። ሰውነቷ መንሸራተት ጀመረ። ነብሩም ድምጿን ሰማ። ቤላ በእግሯ ጥብቅ አርጋ ለመቆም ሞከረች። ቤላ ያላስተዋለችው ነገር ግን ላቧ ቀስ ብሎ መውረድ ጀምሮ ነበር። ልክ ነብሩ ሊወጣ ሲል ቤላ የተረፈች መስሏት በረዥሙ ተነፈሰች። ከዛ ግን ላቧ መሬት ጠባለ። የጠብታው ድምጽም ነብሩን መልሶ ጠራው። ቤላም ነብሩ እንዳያገኛት እየጸለየች የሚሆነውን መጠበቅ ጀመረች። ግን ነብሩ በቀዳዳ ውስጥ ወደ ላይ አያት። ያለቀላት መስሏት ነበር። ነብሩ ግን ዝም ብሏት ሄደ። ግን ደግሞ ወደ ታች ስታይ ነብሩ ዘሎ መጣባት። በሞትና በህይወት መሃል ሆና ከምትችለው በላይ ራሷን መግፋት ጀመረች። አቅሟን ሁላ ሰብስባ ወደ ላይ መውጣት ስትጀምር መልሳ ወደ ታች ልትወድቅ ነበር። የነብሩን አስፈሪ ድምጽ እየሰማች አንድ ስህተት ከሰራች እንኳን አፍ ውስጥ እንደምትገባ እያሰበች እንደምንም ወደ ላይ ወጣች። ልክ ወደ ላይ ወጣ ቁጭ ስትል ወንድሟን አይታ ደነገጠች። ወንድሟ ዝም ብሎ ቁጭ ብሎ ነበር። ከዛም የነብሩን ድምጽ ሰማችና በፍጥነት ወንድሟን ይዛ ሌላ ክፍል ገባች። ከዛም መደርደሪያ አምጥታ በሩ ላይ አስደገፈች። ከዛም ቁም ሳጥን ውስጥ ከወንድሟ ጋር ተደበቀች። በፍርሃት ወደ ውጭ ያዩ ነበር። ትንፋሻቸውን እንኳን ማሰማት አይችሉም ነበር። ብዙም ሳይቆይ ነብሩ በሩን ሰብሮ ገባ። ነብሩ ክፍሉ ውስጥ ዝም ብሎ ይንጎራደድ ጀመር። ቤላ ተስፋ የቆረጠች ትመስላለች። ላቧ እንደ ጉድ ይፈሳል። ነብሩ እንዳያያት ፈርታ እየተከታተለችው እያለ ነብሩ የሆነ ነገር ያየ ይመስል ወደ እነሱ መምጣት ጀመረ። ቤላ ትንፋሿን ይዛ የሚሆነውን መጠበቅ ጀመረች። ግን ምንም ጥቅም አልነበረውም። ነብሩ አሽትቷቸዋል። ቤላ ተስፋ ቆረጠች። ነብሩ የቁም ሳጥኑን በር ለመስበር ሲታገል፣ ቤላ ደግሞ ግድግዳ ለማፍረስ መሞከር ጀመረች። ነብሩን በሩን ሰብሮ ሊገባ ሲል ቤላ ግድግዳውን አፍርሳ ሾልከው መውጣት ጀመሩ። ወንድሟን አስወጥታ እሷም ልክ እንደወጣች ነብሩ መጣ። ነብሩን አመለጡት። ሮጣም የንባብ ክፍል ገባች። በሩንም ቆለፈችው። ከዛም ጠረጴዛ አስደገፈችበት። ከዛም ክፍሉን ስትበረብር መሳቢያ ውስጥ ሽጉጥ አገኘች። ጥይቱንም ለማስተካከል ስትሞክር እጇ እየተንቀጠቀጠ ነበር። ጥይት ስለያዘች ነብሩን ልትጋፈጠው ወሰነች። ቀስ ብላም በሩን ከፈተችና ወጣች። ከዛም ወደ ኪችን ሄዳ ስጋ ከፍሪጅ ውስጥ አወጣች። ከዛም መርዝ በስጋው እየጠቀለለች ቤት ውስጥ ወረወረችው። ከዛ አንድ ግድግዳ ጋር ተደብቃ ነብሩን መጠበቅ ጀመረች። ነብሩን መምጣት ጀመረ። በዛ ቅስበት ግን ወንድሟም ከክፍሉ ወጣ። ቤላም ደንግጣ እንዲመለስ ብትነግረውም ሳይሰማት ዝም ብሎ መራመድ ጀመረ። ነብሩም ሲጠጋ ቤላ ግድግዳ ላይ ተለጥፋ እየጠበቀችው ነበር። ነብሩም አንድ ስጋ በልቶ መጠጋት ጀመረ። እንደ ድል ሆኖ ግን ቤላን አላያትም ነበር። ነብሩም